ሰው ነህ በእናትህ አዩ ተረጋጊ እንጂ ሆነሽ ነው አረ በእናትሽ ቆይ አንተ ደግሞ ካሜራውን አጥፋልኝ እሺ ሰላም ፋሚሊ ውድና የተከበራችሁ የአብዲ ቪሎግስ ፋሚሊያስ እንዴት ናችሁ ሁሉ ሰላም ነው እኔ በጣም ደህና ነኝ እንግዲህ ዛሬ ቃሌን ጠብቄ እናንተንም በማክበር ስጦታ ገዝቻለሁ እንግዲህ ይህ ስጦታ ለማን ነው ለአዩ ነው ማለት ነው እንግዲህ ባለፈው 1000 ሰብስክራይብ ስገባ ስጦታ ገዛልሻለሁ ብያት ነበር በዚሁ አጋጣሚ እኔ ደግሞ ምክንያት ያደረኩት እሷ ዩቲዩብ ላይ 50000 ሰብስክራይብ ገብታ ነበርችና ያም ምክንያት አድርጌ እኔ ደግሞ በጣም ደስ የሚል ተወዳለች ያስባለሁ ስጦታ ገዝቻለሁ ይኸው ገምቱ ውስጥ እናንተ ምን እንደሚሆን እናንተ ገምቱና አሁን እሷን ደውዬ ጠይቄ እሷ ያለችበትን ቦታ ነግራን እኛ እዛ ሄደን ያለ ነው ስለዚህ አሁን እሷ ቪዲዮ እየሰራች ነው በሩቅ ቆይ በካሜራ አሳያችኋለሁ ግን አሁን መጀመሪያ እሷ ሪአክሽኗን እናያለን እንሄዳለን እሷ ቪዲዮ እየሰራች ነው ግን ሪአክሽኗን ለማየት ሁላችሁም ተዘጋጁ ቪዲዮን እንግዲህ ለመጀመሪያ ጊዜ ከሆናችሁ ቪዲዮ ደረሳችሁ ሰብስክራይብ በማድረግ ጀምሩ ቪዲዮን ላይክ እያደረጋችሁ ጀምሩ ማለት ነው ስለዚህ ምን መሰለ እሷን ቪዲዮ እየሰራች ነው ይሄን ስጦታ ይዘን ስንል ጀስት ስጦታ ገዝቼ እንደሚሄድ ምናልባት ልትገምት ትችላለች እና አሁን ቪዲዮውን አቁማ ስጦታውን ለመቀበል ነው የምትመጣው ወይስ ደግሞ ቪዲዮን ተቀጥላለች ያንም አብረን ምን ይሆናል ቪዲዮን እስከመጨረሻ አዩ እንግዲህ አዩ ያለችበትን ቦታ አይተናልኛ ቪዲዮ እየሰራች ነው እየተቀረጸች ነው ያለ የራሷን ቪዲዮ እና እሷ ጋር እየሄደን ያለ ነው ፋሚሊ እንግዲህ ሁላችሁም ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ጀምሩ እኛ ደግሞ እሷ ጋር ልንደርስ ስለሆነ አሁን ሁላችሁም ወደ ቪዲዮ መምጣት አለባችሁ ቪዲዮን እስከመጨረሻ ተከታተሉ ሪአክሽኗ አብረን ማየት አለብን ዛሬ ትልቅ ሰርፕራይዝም ስላለ በዛው መነግራት ነገር ስላለ ቪዲዮን እስከመጨረሻ ማየታችሁን እንዳረሱ ቪዲዮ ላይክ አድርጋችሁ ጀምሩ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ እሺ እና ይመቻችሁ ዳይ ወደ ቪዲዮ እንግዲህ ጋይስ ይሄው ተመልከቱ እሷ እዛ ጋር ቪዲዮ እየሰራች ነው ያለችው እየሄደን ነው ተከታተሉ ምን እንደም ሪአክሽኗንም አብረን ምን ይሆናል ኑ ተከታተሉ እንዴት ናችሁ በጣም እንዴት ነሽ ምንድነው ተረጋጋ ካያ እንዴት ነሽ ካሜራው ምንድነው መጣለን እንግዲህ ዛሬ እሺ እንዴት ነሽ ነሽ እንዴት ነሽ ጠፋሽ ቆይሽ ተረጋጊ እንዴ እስቲ በእና ሰላም ልበለው እኔ ነው ሰላም እምትይ ነበር ዋናው እሱ ነው ይደርሳል ያንቺ ነው ሲጀመር እና እንዴት ነሽ አሁን እንግዲህ ስጦታዬን አምጥቻለሁ ቃሌን ጠብቄ ምክንያቱም ፋሚሊዎችሽን ላለማሳፈር ነው ተረጋጊ ግን እና ምን መሰለ አሁን እኔ እንደዛ ስጦታ ማመጣው ባይዜ ለሞዶ ሰው ነው በጣም ለሞዶ ሰው ነው ማመጣውና እና ምን ይሆናል ብለሽ ታስቢያለሽ እኔ አሁን መገመት አልችልም ባይዜ ግምት ላይ መጥፎ ነኝ ግን ቀልቤ ጌታ ምስክሬን ከስጋ ይላል እንዴ ላርጋው እሺ አይ ይቻላል እንደዛ ይቻላል እሺ እንደዚህ ገምቺ እስቲ እንዲኮ ይታያል ውስጡ ራሱ ምናልባት ገምቺሽ እሺ ማለት ከምን አይነት አሁን አለ አይደለ የቤት ዕቃ ሴቶች ሜካፕ ከሚቀቡት የሆነ ነገር አለ አይደል እንደዚህ ብለህ ከነገርከኝ ግምት ላይ ትክክል ገባለሁ ማለት ነው ያው ሜካፕ ታይፕ ውስጥ የሚገባ አይመስለኝም ግን እኔ ተቀበል አይደለም እኮ እንደማትቀበይ አውቃለሁ ለዛ እኮ ነው እና ሜካፕ ታይፕ ውስጥ አይገባም ግን በጣም ትወጃለሽ ወደሱ እንሄዳለን እና ዛሬ አለውልሽ ሁላማት ረዘምኩብሻ ዝቅ ልበልሽ አንዳንዴ ድምጹ እያለፈኝ እያልኩ ነው መሰው እሺ ለማንኛውም እና አመሰግናለሁ ቤተሰቦችሽ እንግዲህ በጣም ጎበዝ ቤተሰብ ነው ያለሽ ምርጥ ቤተሰብ ነው ያለሽ 1000 ሰብስክራይብ ቪዲዮ 11000 ታይቷል 1000 ሰብስክራይብን ገብቻለሁ እኔ ይችላል አብዲ ይችላል ቤተሰቦች በጣም አመሰግናለሁ አንቺንም በጣም አመሰግናለሁ እኔ ደግሞ ቃሌን ጠብቄ እንግዲህ ፋሚሊዎችሽንም አክብሬ ስጦታዬን አምጥቻለሁ እንግዲህ ትቀበኛለሽ ማለት ነው ምን እንደተሸወድን ታውቃለህ ትልቅ ነገር መጠየቅ ነበረብኝ አንቺ ተረፍኩ ትልቅ ሰብስክራይብ ጠይቀው እኔም ትልቅ ዕቃ መጠየቅ ነበረብኝ ተረፍኩ እንኳን በዛ አለፈልኝ እና ለማንኛውም በቃ አልገመልሽም ግን ዝም ብዬ አይከፈትም ግን አሁን አይከፈትም አከፍቺ ማለት አረ ቤተሰብ ይጠብቃል እኮ ቢጠብቁ በኋላ ትከፍቻለሽ ግን አሁን የምትይው ነገር ካለ ምናልባት እንግዲህ እነሱ ማመስገን ካለብሽ ማመስገን ነው ግን እሰጥሻለሁ እሺ ያጅ ግን እንዳከፍቺው ግን አመስግኝ አረ ይታይ ማሪያ እኔ አይታይ ግን ንገሪያቸው እሺ ምናልባት እሺ አይደካፈው እሺ ይዘው ይላጠካል ብዙ ጊዜ ከካሜራ ጀርባ ይዘው ይሄዳሉ አሉ እኔ ግን ሊያዘው በምን ያጅ ችግር የለም ያጅና እሺ አመስግኛቸው እነሱ ናቸው ለዚህ ያደረጉ ግን ከባድ ነገር ይመስላል ጌታ ስክሪን ምን መሰለኝ እኔ አሁን ሁለት ነገር ነው ያሰብኩት አንደኛ ቃል የገባውልሽ ነገር ነበረ ሁለተኛ ደግሞ ዩቲዩብ ላይ
50,000 ሰብስክራይብ ገብተሻላ። ያ ምክንያት አድርጌ ነው ያመጣልሽ ተው ጌታን ቪዲዮ ጀጤን ቤኩ ኒቤክቱ እንድከሰኑ ማቲኪያ እና አረይሳቱ ነታገርሲሴ ጉያ ወለርግኔ ቱሬ እኮ እኔ 50,000 እንደገባች ራሷ ቅድም እኔ 50,000 ደግሞ ገብተሻል ብሎ ነገር ከዛን በጣም ደነገጥኩና ማቲኪያ አኒ ባየንስ እንጃለዳ ባየንስ እንከበጃ ናጅራዳ ሙጫ ከነሞ ኮንታካጋቺታኒ አሁን ደግሞ ስንት ይግባ ዝንጀታኒ ያመሙ ኩምሳዲ ዝንጀታኒ ገሻኒ ኩምሳዲ ገሻኒ እና ቴንኪው እኔም ማመስገን እንደ አይከፈትም ቆይ ተረጋጋ አልጨረስም እሺ እኔም ማመስገን እፈልጋለሁ እናንተም በዚህ አጋጣሚ የሷ ፋሚሊዎችም የኔ ፋሚሊ ሆናችሁ የሷ ማለት የኔ ፋሚሊ ናችሁ ከዚህ በኋላ በጣም አመሰግናለሁ ከዚህ በኋላ ደግሞ 3000 ሰብስክራይብ በዚህ አንድ ሳምንት ይበቃል አይደል 3 ቀን እናንተ ምን ሆናችሁ ነው ብላችሁ በ3 ቀን ሰብስክራይብ እስቲ አስቡት 3000 ሰብስክራይብ መግባት አለበት ከዚህ በላይ ደግሞ ሊጠብቃት ይችላል አይታወቅም ምን እንደሚመጣ ማለት ምን እንደሚሰጣ ዝም ብሎ ደግሞ እኔ 3000 ሲገባ ዝም ብላችሁ እናንተ 17 አይፎን ዝም ብለ 70 ገዝቶ ይስጣይ ዝም ብሎ በ3 ቀን ከገባ ነው ግን ያስፈራል ፋሚሊ ከባድ ናቸው ቃል አልገባም አስበታለሁ ግን ቃል አልገባም እኔም ቃልና አይፎን 70 ሳይሆን ያው ቤተሰብ አለ አይደለ ማቲንጎ ባይዜ እንደንዴቹ ባየኒስ ኒት ገመዴ ባየኒስ ኒት ቦኔ ኩምታካ ገልኪታኒ ሙጫካና አመሞ ቪዲዮ ሳይላላ አናም ነመ ኩምሸንተ መንቀባ 50 ሰው ማለት እኔ የሚከታተል 50 ሰው ነው ያለው በጣም ነው የምወዳችሁ በጣም ነው ስለዚህ 3000 ሂዱ እስቲ ዝም ብላችሁ ወደሱ ሰብስክራይብ አድርጉሽ እና ስጦታው ይከፈታል ማለት ነው በዛም ትልቅ ሰርፕራይዝ አለ ገና ያልነገርኳት ነገር አለ እሺ ቅድም የነገርኳችሁ ነገር አለ ትልቅ ሰርፕራይዝ አለ ስልኩን ያዝልሽ አዎ አረዋይኔ ዛሬ በቃ ወይ ልጨርስ መጀመሪያ ትክፈት ጋይስ እሺ ትክፈት ይከፈት እሺ ግን ገና ያልነገርኩሽ ነገር አለ ክፈቺውና ከዛ ነግርሻለሁ ስጦታውን ለምን እንደሰጠው ምክንያቱንም ስለምነግራት ማለት ነው ይውጣ አስቢ ገና እንትኑ ሳይቀደድ ባልከፍተው ራሱ ማለት ትልቅነቱ ብቻ ደስ ይላል ግን ምን እንደምፈራ ታውቃላችሁ እንዴታ ብዙ ሰው ካርቶን ይሁን ያሳምርና ውስጡን ይሆነ አሁን ይሁን ድምጽ የለውም ከባድ ነው ይሄ አለው ወደፈረው ታውቃለህ ያለው እሺ ይቀመጣ እዚህ እኔ ብዙ ሰው ብሽ ይከፈት ኦሆ አስወንጂ አልከፈት አለ እሺ አንድ ይከፈት ነው ካሜራ ጠጋበልና ምን እንደሆነ ይታያል ከምን እንደመጣ ከያሲን ብራንድ ነው እንግዲህ የመጣ ይሄ ነገር ያሲን ብራንድ ከአዳማ ፍራንኮ ሳራሞር ከስር ላይ ታገኙታላችሁ ጋይስ እንግዲህ እኔ ቃሌን ጠብቄ ውድ ነገር አምጥቻለሁ ገና አላየችም እስካሁን ዴዘርት ውድ ይባላል ከያሲን ብራንድ ነው የመጣ እንግዲህ ቼክ አድርጉት እስቲ ከፈት እሺ ከፈች እኔ መወለድ የራሱ ቢያላጓጓኝ እንዴ እንደዛ አይደለም ይከፈትሽ በዚህ ጋር እኮ ያው ካሜራ ጠጋ በላ ሳይያ እግዚአብሔር ሽቶን በጣም ነው የምወደው ጌታ በቃ የሰው ልጅ እኔ ሽቶ ቢሰጠኝ ነው ደስ የሚለኝ ፋትድ ነው እንግዲህ አዲስ ነው የመጣ እንግዲህ አሁን እኔ ባይዞ የኔ የሰጠሁበት ምክንያት ነግራት አለው ገና እሺ እና ደስ ብሎሻል በጣም እኔ ለራሴ ወደድኩት ተወዳለች ያሰብኩት ሽታው ነው በጣም እግዚአብሔር እሺ አመሰግናለሁ እኔም በጣም ማለት በጣም ብራንድ ሽቶ መሆኑ አቋል ይሄ ሽቶ ሚስጥር ነው ያሲን ብራንድ ነው እሺ ከሄዳችሁ እንደዛ አይነት ሽቶ የምታገኙት አዳማ ፍራንኮ እሺ ከሳራሞል ታገኛል ያሲን ብራንድ እና ከዛ ነው የተገዛይ በስጦታ እንዲስታሽጎ ምናምን መጣው እንግዲህ ነው በጣም አመሰግናለሁ አብዲ ናጅራቶ ያለተው ደግሞ እውነት ከመወደው ነገር ልንገር እግዚአብሔር የሰው ልጅ እኔ ስጦታ ቢሰጠኝ ሽቶ የምር በጣም ነው የምወደው በጣም እኮ እኔም ሽቶ ምናምን መስጠት እኔም እወዳለሁ እኔም ለምወደው ሰው ነው እንደዛ አይነት ነገር ደግሞ የምሰጠው እና አሁን በዚሁ አጋጣሚ ማለት ነው ደግሞ እንዳደነግጭ እሺ ኧረ እኔ ያልደነግጥም ሽቶ ይዤ ጋይስ ልነግራት ነው እንግዲህ ልነግራት ነው ምን ትላላችሁ
ጓጓችስ ማለት እኔ እንዴት ነው ይሄን ሽቶ ይሄን ብራንድ ይዤ የምደነግጠው? ሲጀመር የፈለከውን ብትለኝ ምን አስደነገጠኝ? ከዚህ በላይ የሚያስደነግጥ ነገር አለ? የለም። እሺ እና ምን መሰለህ አዩ እኔ አሁን ለሁለተኛ ጊዜ ነው የምንገናኘው። ዛሬ ሁለተኛ ጊዜ ነው። መጀመሪያ ቀን ቪዲዮ ሰራን፣ ዛሬ ሁለተኛ ጊዜ ነው። ቃሌን ጠብቄ ያመጣሁት ስጦታ ነው እና ግን ዛሬ ጋይስ ልቤ መጣ ለመናገር ብዬ ራሱ እየፈራው ነው። እና በፊት ሴሎ ጋር ቪዲዮ ሲሰሩ እኔ በጣም ነበር የምቀናውና ለምን እኮ ተረጋጊ፣ አስፈራሽኝ ገና ነው ከመናገር በጣም ነው የምቀናው እኮ ነው መቅናት። አሁን እኮ ብዙ ነገር አለ። ቅናት ማለት ብዙ ነገር አለው። ጥሩ ነገር አለ፣ ክፉ ነገር አለ እኮ እና ያኔ እሱ ጋር ቪዲዮ ሰሪ እኔ በጣም ነበር የምወድሽና እሱ ጋር መውደድ አሁን ስንት መውደድ ማለት ምን መውደድ ነው? ያው የሰው ልጅ እኔ አሁን ወዳለሁ አልጠላም እኮ ነው። ግን ከመውደድ ውስጥ ደግሞ ሌላ መውደድ አለ እና እኔ እሱ ጋር ቪዲዮ ሰሩ በጣም ቀና ነበር እኔ ጋር ቪዲዮ ሰራ ምናምን ብዬ እና እኔ በጣም ስለምወድሽ ነው እንደዛ አይነት ስጦታም ሰጠው ራሱ ስለምወድሽ ነው። እና መውደዳውን እናንተ ድምጻችሁ ሰማን ዝም ብሎ እና ማለቴ እኔ በጣም የምወድሽ ምናልባት እንደዛ አይነት ስሜት ተሰምቶኝ አያውቅም። እና መውደዱ ምንድን አፈቅርሻለሁ። ምን አንተ ማለት ይሄ ፕራንክ ነው በል ፕራንክ ማርያም ፕራንክ ነው በል እንዴ ነው ፕራንክ? አዩ አይደለም ይሄን ሽቶ ገዝቼልሽ ፍቅር ምናምን ልጫወት ነው ምናምን ለዛ አይደለም ለዛ አይደለም። እና ታዲያ ማለት አይደለም አሁን እኮ ሰው አፍቅሬ ነው ምናምን እንደማትል ተስፋ አደርጋለሁ። ማለት እኔ እናንተ አንተዋወቅም ከዚህ በፊት ባለፈው ነው የተገናኘነው። ምን ችግር አለው? እና ዛሬ ነው አይደለ? እኔ የራሴን አድቫንቴጅ መጠቀም የለብኝም? እሺ አፈቀርከኝ እኔ እኮ ይሄን ያመጣሁት ለዛ አይደለም። ኧረ በእናትህ ዝም በል። ኧረ እኔ ይቅርብኝ በቃ አይደለም እንደዛ እኮ አይደለም። ይኸው ምን መሰለህ እኔ አሁን ማለት ነው ስሚ ይሄን ያመጣሁት እኔ ቃል የገባሁት ነው። ለምን ሂድና ካልሲውን ቀባሽ? ታበናት አይደለም እንዴ ነው የምታስበው? ይሄን ሰጠኛል ይሄን ሰጠችኝ ይሄን ሰጣው ብለህ አፈቀርኳት ብለህ እንዳፈቅረ ነው እንዴ ጠበቀው? አይ እንደዚህ ሰው ሲገምተኝ ደግሞ ያስጠላኛል። በሁለት ቀን ምናምን አስቢ። አሁን መጀመሪያ ማለት ነው እኔ አሁን ተረጋጊ ቆይ ካልሆነ እኮ ችግር የለውም። እኔ ስሜቴን ነው የገለጽኩልሽ እኮ እኔ እኮ አይደለም አብዲ ልንገርክ እኔ ሴት ልጅ ወንዶች እንዴት እንደምገምቱ አይዶን አላውቅም። እኔና አንተ አሁን የምንተዋወቀው 2 ቀን 3 ቀን ቢሆን ችግር የለውም። አሁን ቪዲዮ 2 ቀን የሰራ እንጂ ብዙ ጊዜ ላገኝሽ ሞክራለሁ፣ ግን አንቺ ቢዚ ሆነሽ ምናምን ላገኝሽ አላውቅም። ግን እኮ ምን ማለት ነው እኔ ዛሬ 2 ቀን ነው የምንተዋወቀው በ2 ቀን እንዴ ነው ፍቅሩን ተሸማይዝም እንዴ ለነፋው ነው በእናትህ አዩ ተረጋጊ። ምን ሆነሽ ነው? ኧረ በእናትሽ ቆይ ምን ነው ማለት አጠገቤ እንዳትደርስ እሺ። እንደዚህ ነገር አይመችም። በእናትህ አይደለም አልፈልግም። በቃ ስጦታንም አልፈልግም። እንዳነከኝ ስጦታንም አልፈልግም። በቃ እኔ ስጦታን አልፈልግም። ከሱ ጋር አይገናኝም። አንተ ደግሞ ካሜራውን አጥፋልኝ እሺ። ከሱ ጋር አይገናኝም እንዴ አታፍርም እንዴ? እኔ አልፈልግም ያንተ ስጦታ በቃ እኔ አልፈልግም። ይቅርብኝ። ዞር በልኝ በእናትህ አይደለም ከሰይዶ ጋር ታገኛለህ። ለምንድን ነው ሰውን እንደዚህ የምትገምቱት? አንቺ ሊቀር እኮ ይችላል፣ ካልሆነ ሊቀር ይችላል። አስብበታል ነው የሚባል እንጂ እንዴት ነው እንደዚህ በጥፊ የምትመጪኝ? አንተ ሰውዬ ካሜራውን እንዲያጠፋ ይነግረልኝ እንዴ? ተረጋጊ። ካሜራውን አጥፋልኝ በእናትህ። ተረጋጊ መጀመሪያ። እኔ እኮ እንደዛ አላሰብኩም። አይ በእናትህ ነው እንደዛ የሰው ልጅ እንዴት ነው ሰው የሚገምተው? ይሄ ማለት እኮ ለሴት ላይ ያለው ስጦታ እንዴት ነው ይጣለ? ይሄንን ማለት ይዘህ ሄደህ ለሰፈር ሰው እየቀባ እየነዛ ሂድ እንዳሰጠኝ አዩ ለገና ብራንድ ሽቶ ገዛውላ ብለህ ፍቅር ይዛታል ብለህ እንዳታስብ እኮ ለዛ አይደለም። ይሄ ያጂ ይሄኛው ሌላ ነው። ይሄ ጋር አይገናኝም። እኔ አሁን ፋሚሊዎችሽ ምን ይመስላል? ለምሳሌ ልቀበላለሁ እኮ ግን አጠገቤ እንድትደርስ አልፈልግም። አብዲ አዩ ለምን አታስብበትም? እኔ አሁን እኮ ችግር የለው። አሁን ለሰው ሳይኮ በራሱ አስብበታል። ባንዴ በጥፊ እንዴት ነው ሰው እንደዚህ የሚመጣ? ይምር በጥፊ ስለመታሁት ይቅርታ፣ ግን ሴት ልጅ ማለት ነው ቢያንስ ማለት አብዲ ልንገራችሁ፣ ያንተን ፋሚሊ ስማ። ይሄ ቪዲዮ አንድ እየተቀረጸ ነው አይደለ? እንተ ካሜራማን እንገናኛለን በሚያገናኘን ነገር ማለት ነው። ይሄ ቪዲዮ እየተቀረጸ ነው አይደለ ጋይስ? እኔ ሴት ልጅ በአንድ ቀን በ2 ቀን ሰው ሲገምት በጣም ነው የሚያናደኝ። ምክንያቱም እኔና አብዲ 2 ቀን ነው የምንተዋወቀው። በ2 ቀን እውነት ፍቅር ነው እንደነ ፍቅር አለ እንዴ? ስለዚህ ሽቶ ገዛ ብሎ ነው መግለጽ አልነበረም፣ መግለጽም አልነበረብም፣ ምንም አልነበረብም። ካማራ ተፋታይ በቃ ተረጋግሽ፣ ይቅርታ ጠይቃለሽ፣ ችግር የለውም። ካልፈለሽ እኮ ይቀራል። እኔ አሁን ስሜቴን ገለጽኩልሽ አይደለ? እሺ ይቅር ካልሽ ልንገርክ አይደለ አብዲ
ለመታወክም ለጮኩብም ይቅርታ ግን እኔ ካሁን በኋላ ስለ ፍቅር እንዳታነሳብኝ እኔ ለፍቅር ያለኝ ቦታ በጣም እንትን ያለ ነው በቃ አልፈልግም ለምን ተጎድቻለሁ ታውቃለህ ስለዚህ እኔ ሰው የማመን ችግር በጣም አለብኝ በቃ ለሁሉ ነገር አመሰግናለሁ በጣም እየበረደኝ ነው ወደ ቤት መግባት አለ ችግር የለውም ተረጋጊ ትሄጃለሽ እና ማለት እኔ አሁን በቃ ይቅር እኔ ስሜትን ገለጽኩልሽ ካልፈለሽ ይቀራል እኔ ስጦታውን ግን እንደዛ ማድረግ የለብሽም በቃ ይቅርታ ፋሚሊ ይሄ ስጦታ ለእናንተ ነው የኔ ፋሚሊያን 1000 ስላስገባችሁ ተቀብያለሁ ከዛሬ በኋላ ስለ ፍቅር እንዳታነሳብኝ እንደቀረው ነገር ከዛሬ በኋላ ግን ስልኬ ላይ ባደውል ደስ ይለኛል ባንገናኝ ደስ ይለኛል ካሁን በኋላ ስልኬ ላይ እንዳደውል አንገናኝም በጣም ቾክላለሁ በቃ ጋይስ እንግዲህ እንዳያችሁት ነው እኔ ፍቅሬን ነበር የገለጽኩላት እሷ ግን ማለት የምር እኔ ግን በጣም ወዳት ነበረ እሷ ግን እንዳሰበች አለ እንዲህ በጥፊ እንዴት ነው ጥረግገ የምታወጣ አመመኝ የምር እና ምን ማለት ፈልጌ ነው እኔ ስሜቴን ነበር የገለጽኩኝ እናንተን ከተከፋችሁ ይቅርታ ግን ኮሜንት ላይ የሆነ ነገር በሏት እኔ ግን በጣም ወድጃት ነበረ ለዛ ነውና ካስከፋችሁም በጣም ይቅርታ የሷን ቤተሰቦች ምናልባት ካላችሁ ፍቅር ደግሞ ምን እንደሆነ ሁላችሁም ታውቁታላችሁ ይገባችኋል ብዬ አስባለሁ እና ትታይዳለች እሷን እዚሁ ጥላኝ ሄደች የሚገርም ቀጣይ እንግዲህ ቪዲዮ መሰራላችሁ ይሆናል እሺም እምቢም ልትለኝ ስለምትችል እንግዲህ አስበበት ምን አይነት ቪዲዮ ይጀላችሁ እንደመጣ አስበበት ቪዲዮ ሰራላችኋለሁ ሶ በጣም ይቅርታ ካስከፋችሁ የሷ ቤተሰቦች የኔ ቤተሰቦች እስከዛ በሰላም ቆዩልኝ መልካም ጊዜ ይመቻችሁ